እሱ በኃጢአትም ቢሆን እንዲበልጠኝ አልፈልግም። ሁለት ጓደኛሞች ንስሐ ሊገቡ ካህን ጋር ሄዳሉ። ካህኑም በተራ አንደኛውን ካስገቡትና ከጨረሱ በኋላ አባ ግን የኔ ኃጢአት ከጓደኛዬ ይበልጣል እንዴ? የሱ መንገዶች ልጄ። አይ አባ እሱ በኃጢአትም ቢሆን እንዲበልጠኝ አልፈልግም። ከልጅነቴ ጀምሮ ቀድሞኝ ሲሄድ እናደዳለሁ። እሱ ግን ሁሌ አይ ልጄ ጓደኛሽስ ጎበዝ ነው። ቀኖናና ስግደትን ስሰጠው ባበዛበትም ወዲያውኑ የተቀበለኝ። አንቺስ እንደሱ ነሽ? እኔ ከሱ በልጣለሁ። የሱ ንጥፍ ስጡኝ ጨርሼ ነው የምመጣው። ለሁለት ሳምንት በቀን 500 ብለው አሰናበቷት። ሁለቱም ቤተክርስቲያን ሄደው ሲሰግዱ አንደኛው ቶሎ ሲጨርስ ይችኛዋ ግን ረጅም ሰዓት ሰግዳ ስታበቃ አባ የሰጡ ስደት ትንሽ ነው እንዴ? 41 ጊዜ ብቻ ነው የሰጡ። ቆይ አባ እኔ ከሱ አስበልጡኝ እንጂ አሳንሱኝ ብያለሁ። ልጄ መብለጥ እንደየታችን እኮ ነው። እሱ በስግደት አንሶ በረፍት በለጠሽ። አንቺ ደግሞ ከልብሽ ከሰገድሽ ኃጢአትሽን በመቀነስ ትበልጫለሽ። እና እኔ በልጫለሁ አባ? አይ አልበለጥሽም ልጄ። ምክንያቱም ደግሞ ጓደኛሽ 41 የሚሰግደው ስለ ኃጢአቱ ነው። አንቺ ግን 500 የሰገድሽው በቅናት ተነሳስተሽ ነው። ይኸውልሽ ልጄ ቅናት ባለጌ ናት፣ ዋጋ ታስከፍላለች። ብዙዎቻችን ስለ ቀናንበት ሰው ተንኮል ስንመነዝር የበለጠ ጥሎን ይሄዳል። እንግዲህ አሁን ቅናትሽን ከተውሽ እንደ ጓደኛሽ 41 ጊዜ ስገጅ። አባቴ ቁጭ ብዬ ስለ ጓደኛዬ ሳስብ ቀና ነበር። 500 እየሰገድኩ ግን ለሰኮንድ ስለሱ አላሰብኩም። ጌታዬ ከማረኝ ጉልበት ለኔ ምን ናት? ይማሩኝ አባ። የድባ መቅደስ ማርያም አቡነ ሙሴ ገዳም በ14ኛው መቶ ክፍለ ዘመን የተቆረቆረ ሲሆን በውስጡ 7 ፍልፍል መቅደሶች አሉት። አካባቢው እጅግ ተዳፋት በመሆኑ ገዳማውያኑ ታመው መታከም፣ እህል እንደ ልብ ማጓጓዝ፣ አርሰው ለመብላት ባለመቻላቸው በረሃብ ምክንያት ገዳሙ ሊፈታ ነው። እነርሱን ብርዱንና አውሬውን ለምደነዋል፣ ረሃቡንና ጥሙን ግን አልቻልነውም እያሉ እየተማጸኑ ይገኛሉ። ለረጅም ዓመታት ያስቆጠሩ ቅርሶች ዕቃ ማስቀመጫ በማጣት በጊዜ ብዛት እየተበላሹ ይገኛሉ። ገዳማውያኑን ማገዝ ኦርቶዶክሳዊ ግዴታችን ነውና በእነዚህ አካውንቶች የተቻለንን እናግዝ።